ሰላም ሰላም ውድ የቻናል ተመልካቾቻችን እንደምሰምታችኋል። ሁላችሁም በያላችሁበት ሰላሙን ልኝ እያልኩኝ እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ ጤናችሁ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ምርጥና አዝናኝ የተባሉ ቪዲዮዎችን ይዘን ወደ እናንተ መጥተናል። እናንተ ደግሞ ሁልጊዜም ላይክ እና ሼር ሳብስክራይብ እያደረጋችሁ እኛን ማበረታታችሁን እንዳትረሱ። እወዳችኋለሁ። አለሰልቻችሁ ወደ ቪዲዮ። ብዙ ሰዎች አንበሳን በአካል አይተናል ሲሉኝ አላምንም ነበር። ለካ አንተን እያዩ ነው። ስማ ና ኦኬ። ለማንኛውም ብዙ ጊዜ ማታ ማታ አትሳቅ። የሰፈርህ ሰዎች የነገ ይመስላቸዋል። ትችያለሽ በዛብኝ ግን ይሄ ሁሉ ምን ላደርገው ነው? ይሄ ሁሉ ለኔ አይገባኝም እኮ በቃ ወዳለው ብትኝ እኮ እሺ ልሽ ነበር። ይሄ ሁሉ ቃላት ለምን አስፈለገ? ይሄ ሁሉ ቃል ማባከን ለምን አስፈለገ? እኔ ላይ አመሰግናለሁ ሚሊ። ከኔና ከእናትህ እውነቱን ንገረኝ፣ ማንን የበለጠ የምትወደው? ሁለታችሁ ነው። እሺ ቆይ አሁን እናትህ ወደ ሐዋሳ እኔ ወደ ሐረር ብንሄድ ማንን ተከተለ ትሄዳለህ? ወደ ሐዋሳ ሄዳለሁ። ይሄ ማለት እናትን ከኔ የበለጠ ትወዳታለህ ማለት ነው? አይደለም ዳድ። አዝግ የሆነ ልጅ እንደዚህ አይነት ልጅ ካላችሁ ማርያም እሺ እኔ ወደ ሐዋሳ ሳምንት ማትቆይ በቃ ማንን ልብ ምን ነው የሚላችሁ? ወደ ሐዋሳ ስሙት። ምክንያቱም መጀመሪያ ወደ ሐዋሳ ሄጄ ነበራ። በጣም ትገርማለህ። ስማ የጥርስ ብሩሽን ማን ያበላሸው? ያበላሸውን ሰው አይተሃል? አረ ቅድም ኳሴን ቀለም ስቀባበት ሰላም ነበር። ኳሴን ቀለም ስቀባበት ሰላም ነበር? በጥርስ ብሩሽ አንተ ነህ ያበላሽህልኝ። ጥሩ ነው፣ ጥሩ እያደግክ ነው። አበላለህም ጥሩ ነው። ብላ የበላ ወተት፣ ስጋ፣ እንቁላል በብዛት ተበላይ ነው ወዳድ። ሰው ግን ከራሱ እጅ ጋር እየተሻማ ይበላል። አበላለህ እንደ ትንሽ ያሳማ ነው። አውቃለሁ። ታውቃለህ? ትንሽ ያሳማ በደንብ አውቃለሁ። የትልቅ ያሳማ ልጅ ማለት አይደል? እኔ ያሳማ? አንተ ልጅ ቡዳ፣ እኔ ነኝ ያሳማ የምመስለው? በቃ እንደዚህ አይነት ልጅ ካላችሁ ባሪያም ሰም እንዳትቆይም። በቃ እርር ነው የሚያረጋችሁ፣ የምታረጉት ነው የሚጨንቃችሁ። ዛሬ ሳቀ ጓደኛው ሳቀ። አስባችሁታል? አሁን እናንተ አንዳንድ ሺህ ብር ሁለት ሺህ ብር አዋጣችሁ ምግብ ገዝታችሁ ከዛ ደርሳችሁ እጣው ደርሳችሁ ከመብላት ይልቅ ስታችሁ ስትሄዱ ብር አስባል ዳግመኛ እኮ ላይ ደርሰው ይችላል። በቃ እድላችሁን ተጠቀሙ የባሉ ለዚህ ነው። እድላችሁን ባገኛችሁበት ጊዜ ጣግ ማለት ነው። አሁን ይሄ በቃ አይደርሰውም፣ እርግጠኛ ነኝ አይደርሰውም። ያው መዛቁጭ ብልሽ ድንቅሽ ታያለሽ ደግሞ እንዴት ተምሪያለሽ አንቺ ባምን አለብሽ የኔ ልብ አንጠልጥለሽ እያስትዞሪያለሽ። ወይኔ ቆንጆ እንዴት አባቷ እንደምታምር ማርያም ትችያለሽ፣ ማርያም ትችያለሽ። አጨብጭብ ጎበዝ፣ ዛራ አጨብጭብ። ትችያለሽ፣ ሆነ ትችላለች ነው የምላችሁ። ማርያምን ትችላለች። ያበደ ልጅ ነው። በቃ አይዞሽ በርቺ። በዚህ ሁኔታ ከቀጠሽ ትልቅ ደረጃ ላይ ትደርሳለች። ስታድግ ልጅ ማርያምን አያችኋት? ድምጿ እንዴት ሲያምር ደግሞ ዘፈኑን እንዴት እንደቻለችበት በእናታችሁ። ከትክክለኛ ዘፋኞች እኮ አንዳንድ ጊዜ ሌላ ሰው የሚዘፍነው የሌሎች ሰዎች ይሻላል፣ ትክክለኛ ከሚዘፍኑ ሰዎች ማለት ነው። ማርያም አንተ ሰውዬ ግን ዝም ብለህ አትገልፍጥ። ምን ነው ፈገግታህ ገዳይ ነው። ሰው ይሞትብሃል። ና ተመለስ። ምን ልቤን ይዘህ ወዴት ነው? በኢየሱስ ስም። ቆይ ግን ይሄ ነገር ወንጀል አይደለም እንዴ? በፈገግታ ሰው መግደል?
በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። በዛብኝ ግና በዛብኝ ሚልዬ በዛብኝ። በቃ የቀድሞ እኮ ይበቃል። ኧረ በዛብኝ፣ እውነት በዛብኝ። ምን ልልሽ ወይ ምን ልትሆኚ አትሻለሁ። እንደዚህ ነው ፍቅር አገላለጽ ማለት እንደዚህ ነው። እንደዚህ ነው። ተማሩ ከሜሉ ተማሩ። ኑሮ በዚህ ሁኔታ ከቀጠለ አረረላሽ አስባችሁታል? ግን እውነቱን እኮ ነው ማርያምን። በዚህ ሁኔታ አሁን ባለንበት ሁኔታ ከቀጠል ነው ሰው አንሆንም። ማርያም ወጣቱ ያለበት ጭንቀት ያለበት ሱስ ምንም መገመት አያቅታችሁም። እናንተ በዚህ ሁኔታ ሁሉም ሰው ከቀጠለ ምን አይነት ደረጃ ላይ እንደሚደርስ ህዝባችን እንዳለ ህዝባችን በጠቅላላ ማለት ነው እኛ ራሳችን የት አይነት ደረጃ ላይ እንደምንደርስ ለመገመት ከባድ ነው፣ በጣም ከባድ ነው። አብ ወልዶ መንፈስ ቅዱስ እንዴ ምን ሆነሽ ነው? ምን ሆነሽ ነው? መጀመሪያ እኮ ጥሩ ነበረ አጨፋፈርሽ። ባንዴ በቃ እንዲህ ግን አንድ ነገር ልንገራችሁ ማርያም ምን ይባላል መሰላችሁ? የሰው ልጅ እንዳለ ዓለም ላይ ያለ የሰው ልጅ ለ3 ደቂቃ ያህል ያብዳል ይባላል። ለ3 ሰከንድ ያህል ያብዳል። ደቂቃ አይደለም ለ3 ሰከንድ ያብዳል ይባላል። እውነቴን ነው። እኔ በሳይንስ ነው እንደዛ እየተባለው ማለት ቼክ ማድረግ ትችላላችሁ ከፈለጋችሁ። እና በዛ ይሄ አሁን 3 ሰከንድ ናቸው የእሷ እንጂ እንደዚህ አይደለችም። እንደዚህ አይደለችም። ታውቃታላችሁ እንጂ ነግሬሽ አላቅም ግን ይበልጥ ያለ ቅንድብ ነው የምታምሪው። እሺ ይሄን ነግሬሽ አላቅም ግን ቅንድብሽ አንድ ወጥ ቢሆን ያምራል። ነግሬሽ አላቅም እንዴ ቅንድብ ወላጫችሁ በጣም ታምሪ ነበር። ነግሬሽ አላቅም ግን ትልቅዬ ቀይ ከንፈሮች ቢኖርሽ በጣም ነው የምታምሪው። ነግሬሽ አላቅም ግን አንድ ጥርስ ባይኖርሽ በጣም ነበር የምታምሪው። ነግሬሽ አላቅም ግን ፀጉርሽ ድረስ የሚደርስ ረጅም አይላይነር ቢኖርሽ ይበልጥ ታምሪያለሽ። ነግሬሽ አላቅም ግን ተለቅ ያለ አፍንጫ ቀዳዳ ቢኖርሽ ውብ ነበር የምትሆነው። ነግሬሽ አላቅም ግን ፀጉርሽ ቀጥ ብሎ ቆሞ ማለት ነው ከዛ ካፍንጫሽ ረጃጅም ፀጉሮች ቢኖርሽ በጣም ነው የምታምሪው። እሺ ነግሬሽ አላቅም ግን እዚህ ጋር የኔ ስም ተጽፎብሽ እዚህ ጋር ደግሞ የድመት ፂም ቢኖርብሽ በጣም ነበር። ልክ እንደኔ ይሄን ነግሬሽ አላቅም ግን ፂም ቢኖርሽ በጣም ነው የምታምሪው። በጣም ነው የማምሪው እንጂ ራስ በጣም ነው ያማረብሽ። ምን ነው እየቀለዳችሁብን ነው እንዴ? ቀልድ ነው የያዛችሁት? ምን ይባላል ያው እኔም እናንተን ማለት ነው ንገሪያችሁ አላቅም እንጂ ቪዲዮን አይታችሁ በዚህ ቪዲዮ እየሳቃችሁ ሳብስክራይብ እና ላይክ ሳታደርጉ ስትወጡ በጣም ነው የምታምሩት። ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ ይበርዳል። ወይ በጣም ነው ይበርደው። አልበረደም? እኔ ራሱ እንዲ ደርቤው በጣም ነው የበረደኝ። ወይኔ አይዞ አንቺም አይዞሽ። የዝናብ ፍቅር ደስ ይላል። አረ ወይኔ ይበርዳል። በጣም ነው የሚበርደው አይደል? ጃኬት ነው አልቃሰጠኝም ማለት ነው። ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? አይደለም እኔስ ፈተና ነበረ ግን ፈተናዬን ወድቃል። ነጭ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጭ እሺ ለፍቅር ከሆነም አየው ነጭ አያስፈልግም። ምን ቀረኝ ነው? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ቻው። ነቴክስ ቦንዳ የምጡ ገራሚ ጃኬቶች አለሉ የደወሉ አረ ቢዝነስ እውነት እቺ ልጅ ስማ ወንድሜ በረደኝ እያለች ጃኬትክን በረደኝ እያለች ቲሸርትክን እየሰጣት ያለው ልጅ ማለት ነው
እንደዚህ ቦንዳ ቤት ነው የምታወጣበት። በአንተ ልብስ ሀብታም ነው የምትሆንበት። ስማ ለፍቅር ምናምን ካለች አንተ ለምን ቦርዶ እሷን እንትን ማለት መንከባከብ ትችላለህ? መጀመሪያ ለራስህ ይሞቅካ። በረደኝ ካለች አልጋ ይዘህ እዛው ማሞቅ ነው። ምን ኖርማል ነገር ነው እንጂ ልብሳችሁን አትስጡ። አሁንም እየነገርኳችሁ ልብሳችሁን አትስጡ። ወንድሜ አንተ በቃ መቼም ሰው አትሆንም። እስኪ ዳይኖሰር ሆነ ሞክረው። ምን ላድርግ አንተ ነው? ምን ላድርግ? ምን ላድርግ ወንድሜ? ምን ላድርግ? እንዲህ ልታሳብደን ነው? በቃ ችግራችንን እየነገርክ ልታሳምመን ወይም ልታሳብደን ነው? አሁን ሰው መሆን ያቃተን እንዴት ነው ዳይኖሰር የምንሆነው? እንዴት ዳይኖሰር መሆን ቢቻልስ? ዳይኖሰር ብንሆንስ ምንድነው ጥቅሙ? ኧረ ተው በርጠሜስ ተው፣ እውነት ተው። ልታነሳው ባልሆነ አስባችሁታል? ግን ይሄ በዚህ እድሜዋ እንደዚህ አይነት ነገር ማሳት የቻለች ልጆች አልተቻሉም። እኔም ነግሬያችሁ ነበረ። በዚህ ሁኔታ ከቀጠልን አንዳንዱ ሰው አይሆንም፣ አንዳንዱ ደግሞ ሌላ ደረጃ ነው የሚደርሰው ብያችሁ ነበር። ንግግሬን ስሙኝ። አሁን እቺ ልጅ እያያችኋት ብትሆን ምን እቺ ስንት እድሜዋ ትሆናለች? እሺ አሁን ሆናለች ስድስት እድሜ ልጅ ምናምን ናት። አንተ አሁን ስንት እድሜ ነው? አንተ ከአንተ ኪሎ በላይ ማንሳት ትችላለህ? አትችልም። አያት ልጅ ግን ከራሷ ኪሎ በላይ ነው ያንስ። ማርያም ምን አይነት ትውልድ ነው እየተፈጠረ ያለው? ምን አይነት ጥንካሬ ነው? ምን አይነት ነገር ነው ይሄ እንዴ? እየተደገመ ዜና ስታይ ይላል። የሰዓቱን ዜና እናቀርባለን። ኢትዮጵያ እያስመዘገበች ያለውን ፈጣን ልማትና የሰላም አየር በአሸባሪዎች እንደማይቀለበስ ቢቀለበስም መልሳ የመቀልበስ ልምዷን ተጠቅማ እንደምትቀለብሰው ከፍተኛ የመንግስት ባለስልጣን አስታወቁ። በተጨማሪም ያጋጠሙ ፈተናዎችን ወደ እድል በመቀየር ህብረተሰቡ ከመንግስት ጎን እንዲሰለፍ ጥሪ አስተላልፈዋል። አሁን ቀጥሎ ደግሞ የልማት ዜና የሚጥሚጣ ወፍጮ ተመረቀ የሚል ዜና ቀጥሎ ይመጣል። ተከታትሎ ነው የሚመጣው፣ አውቀዋለሁ። በአንጩቄ ጡቃ ወረዳ የሚጥሚጣ ወፍጮ በድምቀት ተመረቀ። ህብረተሰቡ የተሰማውን ደስታ የተደገመ ዜና ነው። አዲስ ነው። አካሄዱን ስለማውቀው ነው። አዲስ ነው። ላይቭ እኮ ነው። እንደዚህ ያጋጥማችሁ ያውቃል? አዎ። አሁን ዜና አንባቢዎች እባካችሁ ዜና አትድገሙ። ዜና እንደ መድገም የሚሰለቸኝ ነገር የለም። ያው እኔም ወሬ እየደጋገብኩባችሁ ነው። ሳብስክራይብ አድርጉ እያልኩኝ ግን ዜና አትደጋጉም። በቃ እንዲህ ነው የሚፈጠረው። ከእናንተ በፊት ነው የሚሄደው። በቃ በአንዴ ነው ንግግራችሁ የምንይዘው። በቃ ተው። ጋሼ እንዴት ነህ? ሰላም ነው? ጋሼ እንዴት ነህ? አንዳንዱ ሀብታም ትማሩበታላችሁ። ማርያም ትማሩበታላችሁ። ጋሼ እንዴት ነህ?
ሰላም ነው ወይ? እንዴት ነው? አማን ነው? ሰላም ነው? ሰላም ነው ወይ? እንዴት ነው? ሰላም ነው? ሰላም ነው? እንዴት ነው? ቤተሰብ ሁሉ ሰላም ነው? አለን። እንዴት ነው? ሰላም ጠፋህ? ምንድን ነው? ባለፈው ደግሞ መኪና ይዘህ በቃ ሰላም ሳትለን ምናምን አለፍ። መች ባለፈው ሰዓት ኧረ ተው አልፌህ ተው ሌላ ሰው ይሆናል። ኧረ ጋሽ እንትና እኔ ስቀህበት ምናምን እኮ ነው። ኧረ ተው እኔ እንደው ታዲያ ይኸው ድህነታችን ይሻለናል መሰለኝ ሰላም ለማባባል። ይሻለናል። ምን ጣል ያደርጉልኛል ያን መኪና ያስኩኝ ጊዜ መሬቱም ሰማዩም ድብልቅልቅ በጣም በቃ ምንድነው አውቀህ ነው ግን ተው አንተን ሰላም አላልክም። ኧረ ጋሽ አየ በቃሽ ደህና ደር በቃ ጋሽ ይኸው ድህነታችን ይሻለናል ጋሽ። አዎ ትማርበት ያልኳችሁ በምን ያያችሁ ነው እንዲህ ሀብታም ሆናችሁ ምናምን ሰው እየናቃችሁ ወይም ሰው እየረገጣችሁ ምናምን የምትሄዱ ሰዎች ማለት ነው። ተረጋጉ። አንድ ቀን ማለታችሁ አይቀርም ወደ መሬት። አንድ ቀን ወደ ነበራችሁበት ወደ ተነሳችሁበት ትመለሳላችሁ። ስለዚህ ሰውን አትናቁ። ማርያምን ሰው አትናቁ። ዛሬ ካንተ በታች ሆኖ ያየኸው ሰው ነገ ካንተ በላይ ሆኖ ልታገኘው ትችላለህ። ስለዚህ ሰው አትናቁ። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር። ሁላችንም በዚህ ቪዲዮ ፈታ ዘና እንዳላችሁበት አንዳንዶቹ ደግሞ እንደተማራችሁበት ተስፋ አደርጋለሁ። ሁላችሁም ይሄን ቪዲዮ ያያችሁ የነበራችሁ ሰዎች እንዳለ ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ካላደረጋችሁ አሁኑን አድርጉ። በተከታታይ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቱን መጫናችሁ አትርሱ። በተረፈ ወዳችኋለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዳግመኛ እስከምንገናኝ ቻው።